ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ደግሞ ከሰው ልጅ የጽናት አቅም በላይ የሆነ ሰማይና ባህር ብቻ ካሉበት ማለቂያ ከሌለው ውቅያኖስ መሃል የተፈጠረ አንድ እውነተኛና ልብ የሚነካ አስገራሚ ታሪክ ይዘንላችሁ መጥተናል። እስቲ ራሳችንን እናስብ። ዙሪያችሁን ስትመለከቱ ከማዕበል በቀር ምንም የለም። ከሰማይ የሚወርደው ፀሐይ ቆዳውን ያቃጥለዋል። የተጠማችሁት ውሃ የባህር ጨው ብቻ ነው። መርከቦ ሰምጦ ከእርሶ ጋር የቀረው ብቸኛ ሰው ደግሞ የቅርብ ዘመዶ እህቶ ብቻ ናት። በዓለም ላይ ካሉት እጅግ አስፈሪ ውቅያኖሶች አንዱ በሆነው ማዕበል መሃል ፍጹም ብቸኛ ሆኖ ለሳምንታት መቆየት ምን ይመስላል? ዛሬ በሰሜናዊ ፓሲፊክ ውቅያኖስ ውስጥ ከብቸኝነት ከረሃብና ከሞት ጋር ለ37 ቀናት የታገሉት የሁለቱን እህትማማቾች እውነተኛ ታሪክ ነግራችኋለሁ። እስከ መጨረሻው አብረን እንቆይ። ታሪካችን የሚጀምረው ከዓመታት በፊት ነው። ሁለት ወጣት እህትማማቾች፣ አንደኛዋ የ24 ዓመት ወጣት ስትሆን ሌላኛዋ ደግሞ ታናሽ እህቷ ነበረች። ሁለቱም ከቤተሰባቸው ጋር አዲስ ሕይወት ለመጀመርና ሰላማዊ ጉዞ ለማድረግ በማሰብ በትንሽ መርከብ የባህር ጉዞ ጀመሩ። ጉዞአቸው በሰላም እየተካሄደ ሳለ ነገር ግን የባህር ተፈጥሮ ሁል ጊዜ ጸጥ ያለ አይደለምና በአንድ ምሽት ላይ የባህሩ የአየር ሁኔታ በድንገት ተቀየረ። ሰማዩ በጥቁር ደመና ተሸፈነ። ከባድ ነፋስና ግዙፍ ማዕበሎች መርከባቸውን ማናወጥ ጀመሩ። እህትማማቾቹ ሕይወታቸውን ለማዳን ቢሞክሩም ማዕበሉ ከመርከባቸው አቅም በላይ ስለሆነ መርከቧ ከባድ ጉዳት ደርሶባት በውሃ መሞላት ጀመረች። መጥፋታቸው እርግጠኛ በሆነበት ሰዓት ላይ ፈጣን ውሳኔ አድርገው ወደ አነስተኛ የነፍስ አድን ጀልባ ዘለሉ። እናም ማዕበሉ ሲረጋጋ መርከባቸው ሙሉ በሙሉ ሰምጦ ቀረ። በሺዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ በሚገኝ ማለቂያ በሌለው ውቅያኖስ መሃል ሁለት ወጣት ሴቶች ብቻቸውን ቀሩ። ከእነርሱ ጋር የነበረው የምግብና የንጹህ ውሃ መጠን ደግሞ እጅግ አነስተኛ ነበር። የመጀመሪያዎቹ ቀናት እንደ ቅዠት ነበሩ። ዙሪያውን ሲመለከቱ ከሰማያዊ ሰማይና ከማዕበል በቀር የሚታይ ምንም የለም። በጀልባዋ ውስጥ የነበራቸው ትንሽ የምግብ ቀለብ በጥቂት ቀናት ውስጥ አለቀ። ውሃ የተጠሙት እህትማማቾች የሰማይን ዝናብ ለመሰብሰብ የቻሉትን ያህል ሞከሩ። ነገር ግን ፀሐይ ሲወጣ የሙቀት መጠኑ እጅግ ከፍተኛ በመሆኑ ቆዳቸውን ያቃጥለው ነበር። በውቅያኖስ መሃል ያለው ውሃ ጨዋማ ስለሆነ መጠጣት አደገኛ ነበር። ስለዚህ ጥማቸውን ለመቋቋም እጅግ ከባድ ፈተና ገጠማቸው። በቀን ውስጥ አንደኛዋ እህት ሌላኛዋን ታጽናናለች። በምሽት ደግሞ ሁለቱም እርስ በርሳቸው ተቀራርበው ከቀዝቃዛው የባህር ንፋስ ራሳቸውን ለመከላከል ይሞክራሉ። በሞትና በሕይወት መካከል ባለ ቀጭን ገመድ ላይ እንዳሉ ይሰማቸው ነበር። ነገር ግን በውስጣቸው የነበረው አብረን መሞት የለብንም መትረፍ አለብን የሚለው የቤተሰብ ፍቅርና ጽናት ከማንኛውም ማዕበል በላይ ጠንካራ ነበር። አንዲቷ እህት ተስፋ ስትቆርጥ ሌላኛዋ እንበርታ፣ ቤተሰቦቻችን ይጠብቁናል እያለች ታበረታታለች። ቀናቱ ወደ ሳምንታት ተለወጡ። ሳምንታትም አልፈው አንድ ወር ሞላ። በውቅያኖስ መሃል ለ37 ቀናት መቆየት ማለት 100% የሞት ፍርድ እንደተፈረደበት ሰው ይቆጠራል። ነገር ግን እህትማማቾቹ ሕይወታቸውን ለማዳን ብልህ መንገዶችን መከተል ጀመሩ። ትንንሽ ዓሣዎችን በጀልባዋ ዳርቻ በመያዝ ጥሬውን መመገብ ጀመሩ። የፀሐይ ሙቀቱን ለመቋቋም ጀልባዋ ላይ የነበሩ ጨርቆችን በመጠቀም ጥላ አዘጋጁ። በአንድ ወቅት ግዙፍ አዞዎች ወይም የባህር አጥቢ እንስሳት ጀልባዋን ሲከቧቸው ከባድ ፍርሃት አጋጥሟቸው ነበር። ሌላ ጊዜ ደግሞ ጀልባዋ በአስከፊ ሁኔታ ልትገለበጥ የደረሰበት ከባድ ማዕበል አልፏል። ነገር ግን በእህትማማቾቹ መካከል የነበረው ጥብቅ ትብብርና የማይበገር መንፈስ ሁሉንም ፈተናዎች ማለፍ አስቻላቸው። ሰውነታቸው ክብደቱን አጥቶ ቆዳቸው በፀሐይ ተቃጥሎ ድምፃቸው ጠፍቶ ነገር ግን የሕይወት ነበልባል
በውስጣቸው አሁንም ይነድ ነበር። እናም የ37ኛው ቀን ማለዳ ደረሰ። ፀሐይ ስትወጣ ሁለቱም እህትማማቾች በመጨረሻ የኃይል መጠናቸው አድማሱን እያዩ ነበር። ድንገት ከሩቅ የአንድ ትልቅ መርከብ ሞተር ድምፅና የጭስ ምልክት ታየ። መጀመሪያ ላይ ቅዠት ሊሆን ይችላል ብለው አሰቡ። ነገር ግን መርከቧ ወደ እነሱ እየተጠጋች መሆኗን አዩ። የንግድ መርከብ ሰራተኞቹም በውቅያኖሱ መሃል ላይ ያችን ትንሽ የነፍስ አድን ጀልባና ሁለት ደካማ ሰዎችን አስተዋሉ። መርከቧ ወዲያውኑ ቆመች። አዳኞቹም ወደ ውሃው ወርደው እህትማማቾቹን ወደ መርከቡ አወጧቸው። በመካከላቸው የነበረው ስሜት በቃላት ሊገለጽ የሚችል አልነበረም። ከ37 ቀናት ስቃይ፣ ከረሃብ፣ ከውሃ ጥማትና ከሞት አፋፍ ጋር ከታገሉ በኋላ በሰላም መዳናቸውን አወቁ። ወዳጆቼ ዛሬ ያየነው የሁለቱ እህትማማቾች ታሪክ የሰው ልጅ የመንፈስ ጥንካሬ፣ የቤተሰብን ፍቅርና የትኛውንም ከባድ ፈተና ማለፍ እንደሚችል የሚያሳይ ታላቅ ማሳያ ነው። በሕይወታችን ውስጥ ምን ያህል ከባድ ጨለማዎች ቢመጡም ተስፋ እስካለን ድረስ ሁል ጊዜ የመዳን ብርሃን አለ። እስቲ እናንተም ንገሩን፣ ይህንን ታሪክ ስትሰሙ ምን ተሰማችሁ? ሐሳባችሁን ከታች ባለው የኮሜንት መስጫ ላይ አጋሩን። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ ከአስገራሚ ሐሳቦች ጋር እስከምንገናኝ መልካም ጊዜ